ብለምናት በዚህ ክረምት ጥላይ ትሄድ። አይ አይ ንጹህ እንዲያው በሽማግሌም አስለመንኳት፣ በቄስም አስለመንኳት። እንዲያው ቢያንስ እንኳ የአመት ባሉን እንዲያው ሌላው ይቅር ወፍጮውን አስፈጫጭታለኝ እንዲያው ብተዳ እንዲያው ምን በድያት ነው? እንዲያው በበድላትስ አብሮን ኖር አይደል? እንዲያው በፍቅር ብዙ ቀን እንዲያው አሁን እንደዚህ ትታኝ ሄደች። አሁን ምን ሆና ነው? እንዲያው የተወሰነ እንኳን እንዲያው ትንሽ እንኳን አስፈጫጭታለኝ እንዲያው የዳቦ የትንም የእንጀራ የትንም ብትሄድ እንዲያው ደግሞ አንተ ደግሞ ደህና አድርገህ ተስተካክለህ ተቆላ። አንተ በቆሎ እንዲያው አለቅጥ ዳቦ ላይ ኋላ ውሃ እንዳትሆን ዳቦ የትን ምን የትን ልበል እንጂ እንዲያውስ የፈረደብኝ እኔ የእሷ ይብላው እንጂ እኔማ እንደ ነገሩ እኖራለሁ። እንግዲህ መችስ ምን ይሆናል? ያንቺ ብለኝ እንጂ ብሏል ዘፋኝ። ያንቺ ብለኝ እንጂ ቃልሽ ለፈረሰው አንቺዬ አንቺዬ እኔስ እኖራለሁ እንደ ሰው እንደ ሰው እኔስ እኖራለሁ እንደ ሰው እንደ ሰው አለ መብሬ መንግስቴ። ለእሷ ብላኝ እንጂ እኔስ ያው ይችንም ቆላለኋት እንግዲህ ከጤፍ ጋር አድርጌ እንጀራያን እንግዲህ አንዲትን ሴትዮ ማስጋገር ነው እንጂ ደግሞ እኮ ቅናታም ናት እኮ አሁን እሷ ቅናታም የመጨረሻ ቅናታም። አሁን ይሄን ስትሰማ ይሄንን ባረግ መጣ ነው ደግሞ የምከሰይ ደግሞ ላሳስረው ነው የምትል ደግሞ መችስ ዳኛም መች ሙት አይለኝ መችስ በራም ሙት አይለኝ ምን አረጋለሁ? ሙት አይለኝ እኔ የፈለገኝን ሰው ባስጋግን ምን አገባው እኔ ሙት አይለኝ መችስ ሰው ታስሮ ስተህልና ተዋ መች ይከለከላል? እንኳን ሚስት ፈቶ እና እሷን ሳታስፈቅድ ይሄ ላስፈጨህ ሊለኝ ሮ አይለኝም። እንዴ እነሱስ የሰው ልጅ አይደሉ? እንዴታ አይ በሀሳብ ስንቆዋለል ደረቆ ተደረኩት አይደለ የዳቦውን በቆሎ ምን ይሻለኛል? አይ እንደው ነገሩ በእርግጥ በድዬሻለሁ። ቢሆንም እንደው እንደዚህ ጨክነሽ መሄድሽ ብዬ ነው እንጂስ በድዬሻለሁ። እንግዲህ አንቺም ሰራሽልኝ